መልካም የእሁድ ማለዳ እህቶቼና ወንድሞቼ ደህና እንደሆናችሁ ተስፋ አደርጋለሁ። ለእናንተ መልእክት አለኝ። አሁን ያላችሁበት ፍልሚያ ከእናንተ ባሻገር ነው። እየታገላችሁት ያላችሁ ትግል የእናንተ ብቻ አይደለም፣ ከእናንተ በኋላ ለሚመጣው ትውልድም ነው። ስለ ልጆቻችሁ፣ ስለ ልጅ ልጆቻችሁ እንዲሁም ለሚመጣው ትውልድ ነው። ጠላት የሚዋጋው ዛሬያችሁን ብቻ አይደለም፣ ነጋችሁን ሊያበላሽ፣ ትኩረታችሁን ሊሰርቅ፣ ዓላማችሁን ሊያሳጣና ቀጣዩን ትውልዳችሁን ሊያመክን ይዋጋል። አጣብቂኝ ውስጥ ያላችሁት በሕይወታችሁ ካሉ ፈተናዎች የሚበልጥ ነገር እየመጣ ስለሆነ ነው። አትሸበሩ። በእናንተ ውስጥ ትልቅ ነገር አለ። እናንተ ለቤተሰባችሁ፣ ለማህበረሰባችሁ ከማንኛውም እረፍት ከሚነሳቸውና ከመድረሻቸው ከሚያስቀራቸው ኃይል እረፍት ናችሁ። የዛሬ ድላችሁ የእናንተ ብቻ አይደለም፣ ከእናንተ በኋላ ለሚመጣ ትውልድም ነው። እግዚአብሔር ይባርካችሁ።